ዛሬ የትም ያልተሞከረ የበርገር አሰራር ነው ማሳያችሁ ማለት ነው። እንዴት እንደሚያምር ተመልከቱት፣ እንዴት እንደሚያምር ማለት ነውና ራሳችን ቤት ውስጥ ላይ ሊጡን አብኩተን እንዴት አድርገን እንደምንጋግር አሳያችኋለሁ ማለት ነው። እስከ መጨረሻው አብራችሁኝ ሁኑ እና እንደምታዩት አያችሁት እንዴት እንደሚያምር። በቃ ዳቦ ሳንገዛ ቤት ውስጥ ላይ ብዙ የሆነ በርገር እንዴት እንደምንሰራ አሳያችኋለሁ ማለት ነው። እና አብራችሁኝ ሁኑ። እንደምታዩት በጣም ትኩስ ነው፣ በጣም ነው የሚያቃጥለው። በዛ ላይ አስባችሁታል፣ ሁሉ ነገር ፍሬሽ ነው፣ ቤት ውስጥ ነው የሚዘጋጀው። እና እዚች ጋር የምናቦካበትን እቃ እናዘጋጅና እርሾ እናዘጋጃለን ማለት ነው። እዚች ጋር አንድ ማንኪያ እርሾ አለኝ። አንድ ማንኪያ ስኳር እንጠቀማለን። ሁለት ማንኪያ ዱቄት እንጠቀማለን ማለት ነው። እና እዚች ጋር ለምንድነው የሚጠቅመን? ቶሎ እንዲቦካልን ያደርጋል። ሌሎች ነገሮችን እስክናዘጋጅ ድረስ ቶሎ ይደርስልናል ማለት ነው። ቀድመን እርሾን በዚህ መልኩ ካዘጋጀ ነው ቶሎ ነው የሚደርስልን። በቃ በተለይ በጣም የምትቸኩሉ ምናምን ከሆነ እርሾን በዚህ መልኩ በሉት፣ አዘጋጁት። ምክንያቱም ቶሎ ይደርስልናል። እና እንደዚህ ክዳን ባለው እቃ እናዘጋጅና ከድነን እናስቀምጠዋለን ለ10 ደቂቃ ማለት ነው። እና እዚች ጋር ዱቄቱን ሳደርግ አልቀረጽኩላችሁም። 1 ኪሎ ዱቄት፣ አንድ ማንኪያ አንድ እንቁላል ነው የተጠቀምኩት። ከዛ ጨው ማለት ነው። ሌላ ነገር ምንም አልተጠቀምኩኝም። በደንብ አርጋችሁ እንደዚህ ትንሽ ደረቅ አርጋችሁ ታቦኩታላችሁ፣ ልክ ለዳቦ እንደምንአቦካው ማለት ነው። እና እሱንም ከድኜ አስቀመጥኩት እስኪደርስልኝ ድረስ። እዚች ጋር ዶሮ አለኝ፣ የዶሮ ስጋ ማለት ነው። በዚህ መልኩ ቆራርጫዋለሁ። እና እንደዚህ ካዘጋጀን በኋላ ቅመሙን ነው የምናደርገው። እዚች ጋር ቡሃራት ሙሸከል የሚባለው ወይም ሁሉንም አይነት ቅመም የያዘውን ቅመም እንጠቀማለን። እኔ እሱን ብቻ ነው የተጠቀምኩት፣ ሌላ ቅመም አልተጠቀምኩም። ምክንያቱም በውስጡ ሁሉም ቅመም ስላለ ማለት ነው። እዚች ጋር ነጭ የቀይ ሽንኩርት ፓውደር፣ እሱንም ያው በደንብ አድርገን በኋላ ላይ ሽንኩርት ምናምን ማለት አይጠበቅብንም። የነጭ ሽንኩርት ፓውደር እና ሁሉንም እዚህ ላይ ነው ሚክስ የምናደርገው ማለት ነው። በኋላ ላይ አንድ ላይ እንጠብሰዋለን። ምንም አይነት ነገር ነጭ ሽንኩርት መከታተፍ አይጠበቅብንም። ከዛ እንደምታዩት እዚች ጋር እሱን ከተጠቀምኩ በኋላ ደግሞ 1 ማንኪያ ማጁን ቲማቲም ወይም ሰልሳ ማለት ነው 1 ማንኪያ ተጠቅሜያለሁ። ትንሽ ቀላ ያደርገዋል፣ ከለርም ይሰጠዋል። እዚች ጋር ደግሞ እርጎ ማለት ነው፣ እርጎ ተጠቅሜያለሁ። 3 ማንኪያ የሚሆን እርጎ ወሳኝ ነው። ስጋውን በደንብ አድርጎ ነው የሚያለሰልስልን፣ የዶሮውን ስጋ ጣዕምም ይሰጠዋል ማለት ነው እንደምታዩት። እና እዚች ጋር በደንብ አድርገን ሚክስ በድጋሚ ጨው እናደርጋለን ማለት ነው። ጨው እንዳትረሱ በጣም። እዚች ጋር ጨው ስትጠቀሙ ዶሮ በጣም ትንሽዬ ጨው ነው የሚያሳማው ማለት ነው። ይበዛል ዶሮ በጣም ነው ጨው የሚለው ማለት አይወድም ብዙ ጊዜ ማለት ነው። እና እዚች ጋር ሌሞን አለኝ ግማሽ ማለት ነው፣ ግማሹን እንጠቀማለን። ከዛ እዚች ጋር ደግሞ የምግብ ከለር ካላችሁ የሩዝ ከለር ማለት ነው፣ የሩዝም የምግብም ፉድ ከለር ካላችሁ ፉድ ከለር ትንሽዬ በደንብ በቃ ጥሩ ከለር ይሰጠዋል። ስንጠብሰው ራሱ የሚያምር ከለር እንዲኖረው ያደርገዋል ማለት ነው ዶሮውን እንደምታዩት። ከሌላችሁ ደግሞ ፉድ ከለር ፓፕሪካ መጠቀም ትችላላችሁ። ፓፕሪካ የአረቦች በርበሬ ማለት ነው። ከዛ እዚች ጋር ዘይት አድርጌያለሁ። በቃ ምንም አያስፈልገንም። አሁን እዚች ጋር ትንሽ አብሮ ሊጡ እስኪደርስ ድረስ እሱም አንድ ላይ ተዋህዶ ይቀመጥልናል ማለት ነው። በመቀጠል እዚች ጋር ድንች ነው ያዘጋጀሁት። እኔ እዚች ጋር ፍሬሽ ድንች ነው። ያው ይሄንን ድንች በደንብ አድርጌ አጥቤ ልጬ እስላስ አድርጌ እቆርጠዋለሁ ማለት ነው። ክብ አድርገን እንቆርጠዋለን በዚህ መልኩ እንደምታዩት። እና ዘይት በጣም በጋለ ዘይት ነው እኔ ያልኩት፣ ምክንያቱም ዘይቱ በጣም መጋል አለበት፣ ድንቹ እርጥብ ስለሆነ። ራሳቸውን ጠብቁ። እዚች ጋር በጣም ነው የሚለው ዘይት የሚፈናጠረው።
እና እዚች ጋር በደንብ አድርጌ እንደዚህ ድንቹንም ጠበስኩኝ፣ ዶሮውንም እንደዛው ሬዲ ያደረኩኝ ማለት ነው። በመጥበሻ በዘይት ትንሽ የዘይት እያደረኩኝ ጠብሸዋለሁ ዶሮውን። እሱን ኦልሬዲ ሬዲ አድርጌዋለሁ ማለት ነው። ቪዲዮ እንዳይረዝምባችሁ ነው እሱን ያላስገባውላችሁ። እዚች ጋር ከሳለኝ እንደዚህ ክብ ተደርጎ የተቆረጠ ቲማቲም እና ሽንኩርት አለ ማለት ነው። እዚች ጋር የምታያቸው ደግሞ አብሬ እንደ ካቻፕ የምጠቀመው ነው አንድ ላይ። እናንተ ካቻፕን ብቻ ማድረግ ትችላላችሁ። እኔ ግን ይሄን ሶስቱን ሚክስ በማድረግ ነው ማለት ነው እንትን ያልኩት። ከዛ በመቀጠል እዚች ጋር ሊጡን በዚህ መልኩ እንዳምጠዋለን። መዳመጫ ከሌላችሁ በእጃችሁ ራሱ ማስተካከል ትችላላችሁ ማለት ነው። ብዙ የሚጋፋ ነገር አይደለም። በእጅ ራሱ መስተካከል የሚችል ነው ማለት ነው። በዚህ መልኩ ሊጡን ትንካልን በኋላ ደግሞ ከላይ እንደዚህ መደርደር ነው ማለት ነው። በቃ ዶሮውን ከዛ ሽንኩርት እያልን እናንተ የምትፈልጉትን ማስቀደም ትችላላችሁ። እና እንደዚህ በዚህ መልኩ እንትንለዋለን ማለት ነው። እንደምታዩት በቃ መደርደር ነው ማለት ነው። እንደ በርገር ሁሉንም እንደዚህ ሶሱን ከላይ ያደረኩኝ። በስተመጨረሻ ሁሉንም እንደዚህ ሬዲ አድርጌዋለሁ ማለት ነው። ሁሉንም እንደዚህ አዘጋጅቼዋለሁ። እንደምታዩት እዚች ጋር እንቁላልና ትንሽዬ ወተት አድርጌ እዚች ጋር እንደምታዩት እየቀባሁት ነው ማለት ነው። እንቁላልና ወተት ምክንያቱም የእንቁላሉን አስኳል ማለት ነው። እና እዚች ጋር ከለር ይሰጠናል፣ የሚያምር ይሆናል ማለት ነው። መጀመሪያ ላይ እንዳያችሁት በርገሩን በቃ እንደምታዩት በዚህ መልኩ ሁሉንም እንቁላሉን በዚህ መልኩ ሁሉንም ካዳረሰን በኋላ ሰሚጥ እንጠቀማለን ማለት ነው። ነጭ አዝሙድ ምንድነው የሚባለው? ሰሚጥ ነው የሚባለው። በአረቦች እንደዛ ነው የሚባለው ብቻ። እንደምታዩት ያው በዚህ መልኩ ጽድት ብሎ አምሮበት ወጥቷል ማለት ነው። እንዴት እንደሚያምር እና በዚህ አጋጣሚ ሰዎቼ በጣም ጨንቋቸዋል እስኪበሉ ድረስ እና ይህንን ምግብ ስሰራ ሁልጊዜ በርገር ስሰራ በጣም ነው የሚወዱት ማለት ነው። እንደምታዩት ቆንጅዬ በርገር ሆኖልናል።